አንተ ጥንቸል ልብ ተብቶ ነበር አይደለም? ጭራሽ ምላስህን በቻልኩት ከኔ ከዜድ ለማምለጥ ትፈልጋለህ? ኧረ ዜድ ማን እንደሆንክ እኮ ስላላወቀ ነው። እባክህ ዛሬን ይቅር በሉ። አፍህን ዝጋ አንተ። አንድም ለሱት ማምለጥ ምክንያቱ አንተ ነህ። ዜድ እሷ የገባችበት ገብተን ፈልገን እናመጣታለን። ይሄን ወንድሟን ግን ይቅር በለው እባክህ። አዎ በጣም ያሳዝናል። አፍሽን ዝጊ አንቺ አህያ። ይሄ ደደብ ጭንቅላትሽ መቼ እንደሚሰራ ነው ማወቅ እንፈልገው። ስለኔም ስለሱም ጥፋት ይቅር በለኝ። የዚህን ያህል ቅጣት ደግሞ ከበቂ በላይ ነው። እሱም ቢሆን ባደረገው ነገር ተጸጽቷል። አንተ ጥንቸል ከዚህ ሁሉ ግርፋት በኋላ ይሄ በትዕቢት የተሞላው ልብ ተጸጽቷል? ሽንታም ነሽ። ልብ ካለ ፍታኝና ይዋጣልን አልኩ አይደል? ወንድ ልጅ አስረ ስለገረፍክ አንተ ወንድ አትባል። አይደለም እኮ ትንሽ ስላለበት ነው። የእናቶች ጅንጉርጉር ነው የሚባለው ውሸት ነው ማለት ነው። ሁለቱም እህትና ወንድም አንድ አይነት ተመሳሳይ ትዕቢተኛ ልብ ያላቸው። እመነኝ ከዚህ አንዴ ልውጣ ብቻ ማረኝ እስክትል ድረስ ነው ማሰቃየው። አንተ ደደብ መጀመሪያ ለዛ ያብቃህ። ቦስ አስጨክንበት እባክህ። ይሄ ልጅ ለዛሬ ማረው። ቆይ አንቺ ደደብ ከዚህ አይጥ ጋር ምንድነው ግንኙነትሽ? ምነው አብሬ ካልሞትኩ አልሽ? ለዚህ ሁሉ ጥፋት ምክንያቱ እኔ ነኝ። መቀጣትም ካለብኝ እኔን ግረፈኝ። አይ አዲስዬ፣ የኔ ፍቅር የኔን ግርፋት እንደምትፈልጊ ያውቃል። ግን ደግሞ አሁን አንቺን የመግረፍ ፕሮግራም አይደለም። ባይሆን ላንቺ ምቹ ጊዜ ፈልግልሻለሁ። በቃ እሺ፣ እኔ ነኝ አልኩህ አይደል እንዴ? ጥሩ። አንቺ መቼም ጥፋትሽን የማመን ችግር የለብሽም። ስለዚህ ለዚህ ጥንቸል የዚህን ያህል የምታዝኝለት ከሆነ ታዲያ እኔ ከምገርፈው ለምን አንቺ አገርፍ? ቃሌ ምን ይመስላል? አሪፍ ሐሳብ አይደለም? በጣም ጥሩ ሐሳብ። ያዥና ግረፊው። አዚድ ይሄን ማድረግ አልችልም። አድርጊው። በህይወት እንዲቆይ ከፈለግሽ ደህና አድርግሽ ግረፊው። ዳይ አንቺ አያ በደንብ አድርገሽ ግረፊው እኮ ነው የምልሽ። ካለበለዚያ ግን አንቺንም እሱንም እዚህ ነው የምደፋችሁ። እና መጽናናት አለበት ከዚህ በኋላ። አንተ በቃ ነፍሷን ይማረው ብለን እኛም ወደ ቀደሙ ህይወታችን መመለስ አለብን። ሀዘኑን መተው አለብን። እስከ መቼ ድረስ ነው በዚህ መንገድ የምንቀጥለው? ብርሃን ይሄን አስበው እንጂ። አበዳሪያችን እንዴት ነሽ? ሰላም ናችሁ? እንዴት ናችሁ? እንዴት ናችሁ? አሌክስ ሰላም ነው? ደህና ነን። እንዳዘንክብኝ አውቃለሁ። ነገር ግን ያ ጸረ ሰላም ኃይል ደረቱን ነፍቶ አይኖራትም። ለመሆኑ ከየት እየመጣችሁ ነው? ከጸበል። በአንተ ላይ ብዙ ነገር ተስፋ አድርጌ ነበርሽ። ተዋ አሌክስ፣ ትናንት በተፈጠረው ነገር እኮ ደንግጫለሁ። በኩርኩም አናቴን ከመታው በኋላ እኮ ቀኑን ሙሉ ጭው ሲልብኝ ነው የዋለው። እመኑኝ፣ አሁንም ቢሆን ተስፋችሁ በእኔ ላይ ነው። ይህ ሰው ምን አድርጉ ነው የሚለው? በእናትህ ተወን። ለምን ወደምትሄድበት ወደ ስራ አትሄድ? ትላንት ግምገማው ላይ ስላልተገኘው ደሞዜን ቆረጡብኝ። እንደዚህ አይነት ኢፍትሃዊ ድርጊት አሁን በእኔ ጎሳ ላይ ይገባ ነበር? መቼ ነው ቆይ ፍትህ የሚሰፍነው በዚህ ሀገር ላይ? አላቅልህም። አሁንም እንዳትባረር ለምን ወደ ስራ አትሄድ? ማ እኔ ጎሳ ነው የሚያባረሩት? እንደውም ሳይቀድሙኝ ቀደምኳቸው። እሺ መልቀቂያ አስገብቼ ነው የመጣሁት። ኢፍትሃዊ ድርጊት በእኔ ጎሳ ላይ አይሰራም። ትናንት የመታ ኩርኩም አስተሳሰብህን ሳያዛንፈው አልቀረም መሰለኝ። አንተ ጤነኛ ነህ? እንደውም በዜጎች ላይ እየደረሰ ያለ ጥቃት አይኔን እንድገልጥ ነው ያደረገኝ። ምን ለማድረግ እየሞከርክ ነው? እንኳን ደስ አላችሁ። የራሴን የፖለቲካ ፓርቲ ልመሰርት ነው። ምን? አይዟችሁ፣ ግራ አትጋቡ። አዲሱ ፓርቲያችን በቅርቡ ፍትህ ያሰጣችኋል። ማንንም ከመሬት ተነስቶ በኩርኩም መምታት አይችልም። ነው ወለል ነገር ነህ እንዴ? ትናንት በኩርኩም ሲመጣ ንፍጥህም አብሮ ነው እንዴ አንጎልህ የወረደው? እንዴት ነው አንተ ስልጣን እስክትይዝ ድረስ እኛ ፍትሃተን እጃችን አጣጥፈን እንቀመጥ?
በፍጹም እንደ ዘንድሮ ዓመት ረቀቅ ያለ ሀሳብ አምጥቼ አላውቅም። እንደውም የፓርቲ ማኒፌስቶ በሚገባ ሰነድቼዋለሁ። አሁን የሚቀረኝ ምርጫ ቦርድ ላይ ብቻ ማስገባት ብቻ። እስቲ ለመሆኑ እንደው የፓርቲ ስም ምንድን ነው? ጭህን ይባላል። ምን ጭን? ዳሌ ጭን? የሴት ጭን? ኧረ አንተ ሰውዬ ከዚህ ከማይረባ ሀሳብ ውጣ። ትንሽ እንኳን አስተውል። ጭንና ዳሌ እያልክ እድሜ ልክን እንዳይባከንክ። እኔ ያልኩት ጭህን ነው። ምን ማለት ነው ደግሞ እሱ? በጣም ጥሩ ጥያቄ፣ እንደተማረ ሰው ጥያቄ ነው የጠየቀኝ። ጭህን ማለት ጭቁን ህዝባዊ ንቅናቄ ማለት ነው። ይሄ ማለት ሲተነተን ጭቆና የደረሰባቸው እንደኛ ሰሚ ያጡት ግለሰቦችን የተጨቆኑ ሰዎች ዘብ የሚቆም ማለት ነው። እርግጠኛ ነኝ እያበድክ ነው። ምን እየሆንክ ነው አማኑኤል? በቃ እንደ ድሮ እብዶችን መሰብሰብ ተወው እንዴ? ለምን አገባም አንተ በፍቃደኝነት? ማንም ትልቅ ሀሳብ ይዞ ሲመጣ በቶሎ ድጋፍ እንደማያገኝ እሙን ነው። ቢሆንም ግን የፓርቲያችንን ዓላማ ወደ ውስጣችሁ እንዲሰርጽ በሚገባ አስረዳችኋለሁ። አንድ ማወቅ ያለባችሁ ነገር ግን የፓርቲያችን ልዩ ምልክት ሉባንጃ ዕጣ ነው። ማለት ስልጣን ስትይዝ እኛን ልታጨሰን ነው? ለምን ግን ከሉባንጃ የሺሻ ዕቃ አይሻልም? ምን አይነት ጋንጃ በሉባንጃ ነው? በእናትህ ለማንኛውም የጭን ፓርቲ መዝገባ ላይ ነኝ። ሁለታችሁ ትመዘገባላችሁ አይደለ? ፍንጭቷ ነው ምልክቷ፣ ለግላጋ ነው ሰውነቷ፣ ሸቢረብ አካሄዷ ለግላጋ ነው። ብሩ እንዴ አማኑ እንዴት ነው? እንደነ በእናትህ አንተ ሯጭ በዛ ሯሯጥ እኮ ኃይሌ ራሱ በይቀናብኝ ነበር አይደል? ለማንኛውም ስለዛ ቀን ትብብር በጣም አመሰግናለሁ። ምንም አይደል። እንኳን አንተ ፍርተን በጊዜ ወደ ቤቷ መለስካት። ግን ከፍርቴ ጋር ምንድን ነው ግንኙነታችሁ? እንግዲህ አለ አይደለ? ምንድን ነው የምትመለጨለጨው? የከንፈር ወዳጅ ናት ወይስ? አለ አይደል? ምንድን ነው 10 ጊዜ አለ አይደል ምናምን የምትለው? የጾም ነፍስክ ነው ነገሩ። ለነገሩ አራራጥ እንዲሆን ያስታውቃል። አንተስ ታድላ። ምኑ ላይ ነው የታደልኩት? ፍርተን በእጅ ልታስገባ ምን ቀረ? እኔ ነኝ እንጂ ወይ ሽብሬን በእጅ አላስገባው። እንደው ኢሳን እያል እርጥብ ብቻ እየበሉ መመላለስ ምን ያደርጋል? አንተ ልጅ በጣም ተጫዋች ነው። እኔ የምለው ብሩ ባለፈው እኮ እቺን ጫማ ገዛውና ለኔ በጣም ጠበበኝ እና ለአንተ ለባለ ውለታዬ ከሆነ ብዬ ነው ይዤ የመጣሁት። ወዮ ዝም ብለህ እኮ ነው የተቸገርኩት። ግን እስኪ አምጣ። እስማ እንዴት አባቱ ነው ማምራለ? ያምራል አይደል? በጣም እስኪ ለካዋ ሞክሮ። ግን እግሬን ተለቃልቄው ባረጋ ይሻል። ለምን አሁን ሞክሮ እንጂ ምናልባት ይሄ ከሰፋ እኮ ሌላ እንድንፈልግልህ ወደንም ማለ ቢስፋፋ እነዳኝ ከማረግ ወደ ኋላ አለኝ። ግን በቃ አንተ እንደዚህ እንዲል እዚሁ ለኪቼ ላሳይ። እንዴት ነው ሆነሽ አይደል? አዎ። እስቲ አስማ አይለክክ ብሏል እባክህ። እኔ የምለው ብሮ እንደው ካላስቸገርኩ ሰሞኑን ትንሽ ከፍርቱና ጋር ተቀያየመን ነበረ። መልካም ፍቃድ ከሆነ ትጠራልኛል? እቅፍ ድግፍ አድርጌ ነው ይዤልኝ የሚመጣው። ምን ነው ተኮሳተር? አይ አልተኮሳተርኩም። ተኮሳትራል እንጂ ፍርተን እቅፍ ድግፍ አድርጌ ይዤልኝ ነው የሚመጣው ሲል እኮ ፊትህ እኮ ነው በአንድ ቀየር ያለ። ግን አታስ እቅፍ ብቻ ቀርቶ ድግፍ አድርጌ ይዤልኝ አመጣለሁ። ቀቀ አንዴ ፈስቷላ ነው ረስቻት ለሰላም እጠራልሃለሁ። ቆንጆ ቁርስ ነው። አንተ ዳቦ እንደዚህ ጣፍጣል እንዴ? ለማንኛውም ግን የፓርቲ መስራች አባሎቻችንን 1000 ማድረስ አለብን። የእውነት ግን አንተ ከልብ ነው እያወራ ያለው? አዎ፣ እናንተ ደግሞ አባል ሆናችሁ ማለት እኮ ሌላ አዲስ አባላቶችንም ታመጣላችሁ። በተለይ ደግሞ አንተ ብዙ ሰው ስለምታውቅ ለአንተ በቃ ሙዝ ልጦ እንደመብላት ያህል ነው፣ ይቀልሃል ብዬ። ምንድነው 10 ሙዝ ልጦ ምናምን የምትለው? ይሄ የጭን ፓርቲ ምናምን የምትለው ነገር የራሱ ጉዳይ፣ ወደዛ አይደለም። እኛ ለራሳችን ውስጣችን በሀዘን ደምቷል። ቢሆንም ከዚህ ሀዘናችሁ የምታገግሙት ጭህን ፓርቲ ተመስርቶ ምርጫውንም አሸንፎ የተነፈጋችሁትን ፍትህ ማግኘት ስትችሉ ነው። ነገረ ስራ ሁሉ አላማረኝም።
በጣም ደካማ ጎናችን ለመጠቀም እየሞከርክ ነው። ቆይ ፍላጎትህ ምንድነው? የሞተችብኝ እኮ የማፈቅራት ልጅ ነች። በፍጹም ማዘን የለብንም። በዚህ ሰዓት እንደ ህዝብ ነው ሀዘናችንን ዋጥ አድርገን ከጭህን ፓርቲ ጋር ጎን መቆም ያለብን። እባክህን ጎሳ የዚህን ያለባችንን ካደረክን ይበቃል። ቁርሳችንንም በልተህ ልባችንንም አድርቀህ ትችለዋለህ። ወደምትሄድበት ሂድ በእናትህ። የፓርቲያችንን ማኒፌስቶማ ከውስጣችሁ ሳላሰርጽ ከዚህ ንቅንቅ አልልም። ለመሆኑ ግን ብርሃኑ ያንተ ቀጣይ አቅጣጫ ግን ምንድን ነው? የብሌንን ደም በከንቱ ያፈሰሰውን ያንን አውሬ ገለዋለሁ። ምን? በወልደ ነጎድጓድ በቅዱስ ዮሐንስ ስም ይሄንን ክፉ ንግግር ካንተ ከብርሃን ነው የሰማሁት። መግደል እኮ መሸነፍ ነው። መሸነፍ ማለት በቁም መሞት ነው። የአውሬ ደግሞ የመጀመሪያ ፍቅሬ የሆነችውን ብሌንን እኔ ፊት ለፊት ገሏት በቁሜ ሊገለኝ ሞክሯል። ነገር ግን እኔ በህይወት እያለሁ እሱን ሳልገድል የቁም ሞት መሞት አልፈልግም። እገለዋለሁ። ይሄ ካንተ የማይጠበቅ ኢፍትሃዊ ድርጊት ነው። ኢፍትሃዊ ሊሆን የሚችለው እሱ በህይወት እንዲኖር ስፈቅድለት ብቻ ነው። አሌክስ፣ ይሄ ልጅ ግን ጤነኛ ነው አይደለ? በቀል የሰይጣን ነው። እኔ የማውቀው ብርሃን እንደዚህን ተሳሰብ ሲኖረው አላውቅም። አንተም ይሄን በቀል የምትለውን ነገር ትተህ ወደ ቀድሞ ህይወታችን እንሂድ። በቃ አለቀ። ከዚህ በፊት የምታውቁት ብርሃን ሞቶ ተቀብሯል። ያን አውሬ እገለዋለሁ። አንተ ደደብ መጣ። አዎ ዚድ ቡጥና እንደምትፈልገኝ ሲነግረኝ እኮ ነው የመጡት። ለመሆኑ ስራዬን እንዳበላሸብኝ ያውቃል? ማ እኔ መች? ቆይ ሰውየውን ምን ብለው ነው እንደዛ አብዶ ሆኖ ሄደው? እሱን ነው እንዴ? ሄራንን እኮ ወዬ እንዲላት በሚል እሷን ያቀረብኩለት። አንተ ደደብ ምንድነው የሰራው? ሰውየው ፍላጎቱን ቀድሚያ ነግሬህ ከአዲሱ ሳይት ካመጣቸው ቅምጥሎች ላይ እንድታመጣ አልነበረም እንዴ የነገርኩ? ምንድነው እሱ? ያው ሴት ነው እኮ ብዬ እኮ ነው። ጥፋቴ ምኑ ጋር እንደሆነ አልገባኝ። ሄራን ፈረገጠችበት እንዴ? አንተ ደደብ፣ እዚህ ብደፋ ደስታዬ ነበር። ሲጀመር ቪሴት አይደለም እንዴ አምጣ ያልኩ? ምንድነው እሱን ያልገባኝም። ሴት አይደለ እንዴ? ሴት ነው ይለኛል እንዴ ደደብ። አንቺ ደግሞ ቪኔን ብለሽ ዝም ብለሽ ግትት ብለሽ ትመጫለሽ እንዴ? አንቺ ቪነሽ እንዴ? ዜድ እኔ ምን አጠፋው? ቃል እኮ ነው ቀበሮ የሚፈልግ ካስተምራለሁ ብሎ ነገር። ቆይ ግን ሁለታችሁንም የማደርጋችሁን ታውቃላችሁ። ምን እንዳደረጋችሁኝ አታውቁ። አረ ሰውየው ራሱ የሌላ ጢባራም እኮ በጣም ሲወጣጠር ነበር። ዝም በይ፣ አፍሽን ዝጊ እባክሽ ችጋራ። አንተ ደግሞ ለሰራው ስራ ዋጋህን ትከፍላለህ። እንዴት ከቡጥና እንኳን ትንሽ አትማርም? አንተ ጥንቸል ተነስ እስቲ ተነስ እኮ እያልኩ ነው። እንኳን ደስ አለ። ዛሬ ይህንን ድንጋይ ራስ የምትበቀልበት ቀን ነው። ማለትማ ላጠፋው ጥፋት አንተ እንድትቀጣው ፈልጌያለሁ። ይኸውልህ ቆንጆ ቦክስ፣ ጾታውን የሚያስቀይረው ቦክስ ትመታልኛለህ። መቼም በዚህ ሰዓት ካንተ ውጪ ቆንጆ ቦክስ ሊሰነዝርበት የሚችል የለም። ጥሩ ሐሳብ ስለሰጠኝ እድል በደንብ አመሰግናለሁ። ሃሎ፣ ለተፈጠረው ስህተት በጣም ይቅርታ። ልጆቹ የተሳሳተ ሴት አቅርበውልህ ነው። ሲጀመር ስራን እንዴት መስራት እንዳለብህ ገና አልገባህም። ትክክል ነህ የኔ ጌታ። ታዲያው ምን ልታዘዝ? ልጁ ምንም አላጠፋም። ለማንኛውም መገናኘት አለብን። ሌላ ሁለተኛ እድል ልሰጥ አስቤያለሁ። በእውነት ከልብ ነው የማመሰግነው። አንተ በጣም ጥሩ የሥራ ሰው ነህ። ዘጋኸው? ይሁን። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ዘይድ ምን ተገኘ? አዲስ ሰውዬ ዳግመኛ የሥራ እድል ሰጥቶኛል። በጣም ደስ የሚል ሀሳብ ነው። ቃሌ፣ ታዲያ ለዚህ ደስ ይህንን ጥንቸል ለምንድን ነው በቦክስ ብለህ ስሙንም አታስረሳልኝ? ኧረ አይሆንም። ተጫረሱ እኮ።
ፍርቱና እንዴት አደርሽ? እግዚአብሔር ይመስገን። ቤቢ ደህና አይደለም እንዴ? ምን ነው በጠዋቱ መጣ? አይ ደህና ነው፣ አታስቢ። ይልቅ አመጣጤ ለአንድ ጉዳይ ነበር። ስለ አቢጊያ ልትነግረኝ ነው? ምን? የአቢጊያን ስም እንዴት ልጠሪ ቻልሽ? ከእሷ ጋር ያለህን ነገር እንደጨረስክ ነግረኝ ነበር እኮ። ታዲያ አሁንም እኮ ምንም የተቀየረ ነገር የለም። ዛሬ ተከታትለኝ አግኝታኝ ከፍቅረኛዋ እንድርቅ አዛኝ ነው ሄደችው። ቆይ እቺ ለምንድን ነው የማትሆኝ? ለምን ነው ከህይወቴ የማትወጣው? ምናልባት ያልጨረሳችሁት ነገር ካለ ብዬ ነው የነገርኩህ። ፍርቱናሞች በዚህ ሰዓት ለእሱ ያለኝ ፍቅር አብቅቷል። ለነገሩ አያገባኝም። ተጋብታችሁ ብትኖሩ ራሱ ምንም አይመስለኝም። ታያ ፍርቱና እንደዚህ እያልሽማ ታሳዝኝ። ይልቅ አሁን የመጣሁበት ጉዳይ ያንቺ ደህንነት ነው። የኔ ደህንነት ምን? ፍርቱና ህይወትሽ አደጋ ላይ ነው። እነዚህ ያለሽበትን አውቀው ከመምጣታቸው በፊት በቶሎ አድራሻሽን መቀየር አለብሽ። አቤና ቤቢና ጥቼ በህይወት የመኖር ያን ያክል የሚያጓጓኝ ይመስላል? ምን ሆነሻል? አንቺ ስትኖሪ እኮ ነው ቤቢን ማዳን የምትችይው። ቆይ ምን አድርጊ ነው የምትለኝ? አሁን ያለሽበትን ቤት አከራይተሽ ወጥተሽ ሌላ ቦታ መግባት አለብሽ። ይሄን ማድረግ አልችልም። የግድ ታደርጊዋለሽ እንዴ? ብሌንን ለመግደል ያልተነሱ ሰዎች አንቺን አድራሻሽን ፈልጎ ቢያገኙ የሚተውሽ ይመስልሻል? አሁን ጊዜ የለንም። በቶሎ ነገውኑ ለደላሎች ነግሬ ቤቱ ይከራያል። ፈጣሪ ቆይ ምን አይነት ችግር ውስጥ ነው የከተትከኝ? በቃ ፍርቱና ከሰዓት መጥቻ አገኝሻለሁ። እሺ ባይ። ቢከፋም ቢለማም ያለም ኑሮ ምን ባይቀና ሁናን ዘጽና በጣም የምወደው ዘፈን። ይህን ዘፈን እኮ አለመውደድ ከባድ ነው። እኔ ከመውደድ አልፌ ዘፈኑን ለመኖር እየሞከርኩ። በጣም ደስ ያለሽ፣ በዛ ላይ ድምፅሽ ደግሞ በጣም ያምራል። ባይገርም እንዳሁን ቀበሩ ከመሆኑ በፊት ሙዚቀኛ የመሆን ህልም ነበር። የሚገርም አጋጣሚ። በነገራችን ላይ እኔም በልጅነቴ ሙዚቀኛ የመሆን ሀሳብ ነበረኝ። ግን ምን ያደርጋል ህይወት ምስቅልቅል አወጣና ህልሜን እንኳን እንዳልኖር አደረገኝ። ምን ታደርገዋል? ብዙዎቻችን እኮ ህልማችንን ተቀምተን ይሄን ላይፍ ለመኖር እየተገደድን ነው። መሆን የምትፈልጊው መሆን አለመቻል ህመሙን በደንብ አውቀዋለሁ። እኔ የምልሽ የመጀመሪያ ቀን ለአዲስ እስራስ አቋም ያልሽው ከልብሽ ነው እንዴ? እናሳ አሁን ባዛኔታ ሀሳቧን ትቀይራለች ይብላል። ኧረ በእናትህ ይድክ። በጣም ደስ ያለሽ ግልጽ ሰው ነሽ። እኔ የምልህ ሙዚቃ ህልም ከነበር ለምን አንድ ዘፈን አትጫወትልኝ? ከልብሽ ነው? እንደዚህ በዱላ ወላልቄ እያየሽኝ እንዴት ነው ዘፈን ልዘፍንልሽ የምችለው? ሙዚቃ እኮ ህመምን ያስረሳል። ደግሞ ህልም ከነበር አታካብድ፣ ዘፈን። ከተለያየን ምን አደርጋለሁ እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድሽ አውቃለሁ ታውቂያለሽ። አንቺዬ አንቺም ታውቂያለሽ። የእህል ውሃ ነገር ምን ታደርጊዋለሽ? ሆድዬ ምን ታደርጊዋለሽ? ለሙዚቃ ህልም መሆን አለበት የዘፈን ምርጫ። በዩ ሂድ ወደዛ። ጭራሽ ድምፅ አለኝ ብለህ ትዘፍናለህ እንዴ? ቆርቆሮ ታያ ብርዝና አንተ ተው በእናትህ። ገና ከመጀመሩ ሰው ገለ የኛን ልታከስምብን ነው አይደለ? ብርሃን እባክህ ተረጋግተን እናውራ፣ እንማከር በእናትህ። እሱን ከገደልኩት በኋላ ተረጋግቼ ለማሰብ ሞክራለሁ። ይሄ ያንተ ባህሪ አይደለም። ሰዎቹ ምን ያህል አደገኛ እንደሆኑ ሳታውቅ ቀርተህ ነው። ይሄ ገገማ ሰውዬ ለአንተ አይነቱ ተራ ሰው ይቅርና ለእኔ አይነቱ ሹመተኛ ዜጋ አይመለስም እያልኩ። ትክክል። ትዕግስት ሊኖረን ይገባል። እንማከር። ከዚህ በላይ ትዕግስት በቂ ነው። ትዕግስት ፍራቻ ለመሆኑ ማወቅ መቻል አለበት። የእሷን ደም እንዳፈሰሰ የእሱንም ደም አፈስለታል። አይሆንም። አንተ ጅል፣ እዚህ ምን ልሰራ መጣ? አይመለከትም። አንተ ጅል፣ እኔ ላይ ነው ጅል ያነሳው? አሁኑ ወደ ውስጥ ገብቼ ያንን አለቃችሁን ዋጋው ልሰጠው ፈልጋለሁ። መሞት ፈልገህ ነው እንዴ አንተ? መሞት ካልፈልግ ሂድ ከዚህ ይጥፋው። ዞር በል። የብሌን ደም በከንቱ ፈሶ አይቀርም።
ቆይ ችግር ምንድን ነው? ለሞት ነው የምትፈልገው? ይሄ የውሻ ልጅ ብሌንን አሳጥቶኝ እገለዋለሁ። ቆይ በጣም ያበዛዋል መሰለህ። በብሌን ሞት አንተ ብቻ ነህ እንዴት ተጎዳ? ፊታችን እንደዛ በግፍ ሲገላት እኮ የኔም ልብ ተሰብሯል። የእውነት ለብሌን አዝነላት ከሆነ ከኔ ጎን ልትሆን የሚገባው። ሁሌም ካንተ ጎን። ግን አሁን ሰውየውን የምንበቀልበት ጊዜው አይደለም። የወንድሜ ሚስት አይኔ ፊት ለፊት እንደዛ በግፍ ሲገላት እያየሁ ዝም ምን ይመስላል? አንተ እንኳን ባታደርገው እኔ አደርገዋለሁ፣ እገለዋለሁ። አሁን ሁሉ መግደል የምፈልገው አሁንስ እንደው ያንቺ ልጅ ነገር ስልችት ብሎ ቆይ መቼ ነው እንደ ሴቶቹ ሰርተሽ የምትመጪው? አንድ ቀን ግን ይኸውልሽ ግንባርሽን ብዬ ነው መገላገልሽ። ፈልጌው እኮ አይደለም አጋጣሚ ነገር ነው። ደግሞ ይሄን ሁሉ ስህተት መስራትሽ ሳያንስሽ ከዚህ ጥንቸል ከመሰለ ልጅ ጋር ለመጋደም ታስቢያለሽ አይደል? እንዴ ይሄን ያህል አናትሽ ላይ ወጥቶብሻል እንዴ? ምኑ? ሴሰኝነቱ ነው። ቆይ አንድ ቀን በደንብ አድርጌ ነው ማንፈራፍርሽ። ላንቺማ ደስታሽ ነው። ዛሬ ከሰዓት ግን አንድ የምሰጥሽ ሚሽን አለ። ያልከኝን ሁሉ ለማድረግ ዝግጁ ነኝ። እዛ ታችኛው ሳይት እያለን ያመጣሽልኝ አይነት ቅምጥል እፈልጋለሁ። ምንም ያልተነካካች ቪ ነገር ለማለት ነው። በተማሪ መውጫ ሰዓት ላይ ትሄጂና መረብሽን የዘረጋሽባትን ልጅ እዛው ቼክ ታደርጊያለሽ። እሺ ታዛዥ ነኝ የኔ ጌታ። ግን ፍጥነት እፈልጋለሁ። ለዛሬ ገበያ ላይ የምትቀርባ አዲስዬ ሙች ነሽ። ይሄንን ሚሽን ተግባራዊ ካደረግሽ የማደርግልሽን አጣቂ ቶሎ ተዘጋጅ። እንግዲህ ለጊዜው የምታርፊበት ቦታ ይሄ ነው። ምግብ መስራት ስታስቢ ይሄ ነው ክሽን። ለደህንነትሽ የተሻለ ቦታ ነው። ግን እኮ የኔን ቤት የምታውቀው አንተ ብቻ ነህ። እንዴት ያለውበት ቦታ ይመጣሉ ብለህ አሰብክ? ተይ እንጂ ፍርቱና፣ አርቀሽማ ለማሰብ ሞክሪ እንጂ። አይውልሽ ዜድ እስካሁን ይሄ ሀሳብ ስላልመጣለት ነው እንጂ አንቺን እኔ እንደሆንኩ ያመጣሁሽ ቢያውቅ አስገድዶ ነው ቤትሽ ይዞኝ የሚመጣው። እሱስ ልክ ነህ። ግን ይሄ ያንተ ቤት ነው? አዎ፣ አንቺን ለማሸሽ ሳስብ የተከራየሁት ቤት ነው። አይውልሽ ፍርቱና፣ እኔ ወደ ተከራየሁበት ቤት በወስድሽ ምናልባት እነሱ ስለሚያውቁት እኔን ከተጠራጠሩ ቤቴ ድረስ መምጣታቸው የማይቀር ነው። በዚህ ልክ ለምን ዋጋ እየከፈልክልኝ እንደሆነ ግን አልገባኝም። ይሄ እኮ ግልጽ ነው። ስለማፈቅርሽና ስለማፈቅርሽ ነው። ለመሆኑ ግን ቤቢ ደህና ነው? እኔ ልሰቃይለት። ደህና ነው። ለማንኛውም ቤቱን ለሚያከራየው ደላላ ነግሬዋለሁ። በዚህ ሳምንት ይከራያል። ዜድ ሳያገኝሽ በፊት አንቺን በቶሎ ማሸሽ አለብኝ ብዬ ስላሰብኩ ነው ሳይውል ሳያደር ወደዚህ ቤት ያመጣሁሽ። ግን እኮ ቆይ ቤቱ ከተከራየ በኋላ ቄኔት ነው ማስቀምጠው? እሱ አሳሳቢ ጉዳይ አይደለም። እኔ የተከራየሁበት ቤት ማስገባት እንችላለን። ቅር የማይልሽ ከሆነ እዚህ እያደርኩ ብጠብቅሽስ? የሚደብርሽ ከሆነ እኮ ይቀራል። ግን አጠገቢ ሲሆን ያው ደህንነትሽ አያሰጋኝም። ማለት እዚህ እያደርክ ነው? ምንም ስጋት አይግባሽ። እኔ ማደር ያሰብኩት መሬት ላይ የተነጠፈው ፍራሽ ላይ ነው። ለዛ ነው እዚህ ጋር ያነጠፍኩት። እና ታዲያ መሬት ላይ ይመችሃል? እንግዲህ ምን አማራጭ አለኝ? ለማንኛውም ምሳ አዝዤ ልምጣ። ይቅርታ የኔ እህት፣ አንድ ነገር ላስቸግርሽ? አቤት። ምን ነበር? ድንገት ፔሬድ መጥቶ ነበርና ትርፍ ፓድካሽ። ወይ ይቅርታ የኔ እህት፣ እኔ እንኳን አልያዝኩም። ወይ እዚህ አካባቢ ልግዛልሽ? አዎ፣ ቆይ እስኪ ብር ልስጥሽ። አያተችን ጥንቸል ከተገረፈች በኋላ ጥጋቧ በርዶላታል። አዎ በጣም አፍልቶ ነበር። ግን መቼ ልገሉ አሰብክ? አንተ ደግሞ መግደል ብቻ ነው እንዴ መፍትሄው? ያቺቱ እስከምትመጣ ድረስ ገና ይሰቃያል። ኧረ ዜድ ሀሳብ እንዳይገባ። የዚህን ጥጋበኛ ጉዳይ እኔ በደንብ አድርጌ እንከባከበዋለሁ። በቃ አምኛለሁ። አንተ ጉልበተኛ ነህ። እኔ ግን እዚህ የመጣሁት አቤን ፍለጋ ነበር። አቤ ማን ነው? የፍርቱን አባት። አንዴ ብቻ አቤን አገናኝ። አባት ናቸው ለካ። እኔ እኮ አባትን እንደገደልኩልህ የምታውቅ መስሎኝ ነበር። አይ አታደርገው። አይሆንም።
በፍጹም ይሄን እንድታደርግ አልፈቅድልህም። እንዲህማ አታደርግም። ከአባቴ ጋር ገና ያልጨረስኩት ብዙ ጉዳይ አለ። ይቅርታ ሲያደርግልኝማ አንድ ቀን በእኔ ስቆ አንድ ቀን በእኔ ተደስቶ አያውቅም። ምን ማድረግ ይቻላል እንግዲህ ሼባውን እንደሆነ ደፍቼዋለሁ። እንደዛ ማለት ታረጋችን። እንደዛ ካደረግክ እኔ እገልሃለሁ። እቺ ጥንቸል ተገርፋም ጠጋቡ አልበረደም ማለት ነው። አሁን እጄን እኔ ላይ ለሰነዘርክበት ውሰድና እደጅ ጓሮ ሰሮና እዛው ይደር። በረኝ። ይህንን አንተ ካደረግክ እደፋለሁ፣ እገልሃለሁ። እስቲ መጀመሪያ አንተ ብርዱ ካልገደለ ትገለኛለህ። እገልሃለሁ። ገላ ገላ ተሸክመ ጠባሳ ሆንክ እንደ ባሪያ መሰዋት ሆነ ነው ፈራሹ የኔ ገላ 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 ቁስለኛው ገላ 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 ህመምተኛው ገላ 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 ተሸክመው ጠባሳ ሆንክ እንደ ባሪያ